كلا دولة لها شكارك ناس قبلوا هالوي على المكبل كاش تقبل كوكول ما شاء الله هذا جلاي كره هنا بقول يخلق يمكن كونه تنا جزء بمنار يعني ليه السلام عليكم ورحمة الله وبركاته ود ቤተሰቦቼ እንዴት ናችሁ? እኔ አልሐምዱሊላህ ደህና ነኝ። እንዲሁም ሌላ እምነት ተከታዮች ሰላም እያለሁ በያላችሁበት ሰላማችሁ ብዝት ይበልልኝ እያልኩኝ ዛሬ የቴሌቪዥን እና የፍሪጅ ዋጋ እነግራችኋለሁ። እንዲሁም የዲሽ የሪሲቨር ዋጋ እነግራችኋለሁ። እንዲሁም ደግሞ 82000 የፈጀውን የቴሌቪዥን አይነት እና ሳይዝ አሳያችኋለሁኝ። አንድ እህቴ ናት ለውድ ቤተሰቦቿ የገዛችው ቴሌቪዥን እስከ ሙሉ እቃው ነውና 82000 ብር ነው የፈጀው። እኔ እንጃ በጣም ነው የሚያምረው። ማሻአላህ እህቴ አላህ ኸይር ጀዛሽን ይክፈልሽ፣ ለቤተሰቦችሽ ደግሞ ረጅም ሀያት ይስጥልሽና አንቺንም ደግሞ መጠሽ በሰላም ለሀገርሽ አላህ ያብቃሽ እላለሁኝ። ስደት ላይ ያላችሁ እህቶች ያው አውቀዋለሁ ብዙ ጊዜ የምትኖሩት ለቤተሰቦቻችሁ ነውና አላህ ደግሞ እናንተ ለቤተሰቦቻችሁ እንደምታስቡ አላህ ለእናንተም ኸይር ጥሩ የተመኛችሁትን ሁሉ አላህ ያሳካላችሁ እያልኩኝ ዛሬ ከፍሪጅ ዋጋ እጀምራለሁ ማለት ነው። ያው እንግዲህ እቃ አሁን ተወዷል። ብዙ ጊዜ ዋጋ ለምንድነው ማትናገሪ ትሉኛላችሁ። ዋጋ የማልናገርበት ዛሬ ያገኛችሁት አይደለም በሁለት በሶስት ቀን ነውና በአንድ ቀን እንኳን ወይ ከሰዓት ወይ ከጧት ጨምሮ ወይ ቀንሶ ይገኛልና ለዛ ነው ብዙ ጊዜ ዋጋ የማልነግራችሁ። ለምን እናንተ ዋጋ ስታዝዙኝ እቃውን የዛነን እቃ ዋጋ ሂሳብ ሰርታችሁ ነው እኔ ሲሄድ ወይ ቀንሶ ወይ ጨምሮ ላገኘው እችላለሁና ለዛ ነው ብዙ ጊዜ ዋጋ የማልነግራችሁ ማለት ነው። እና እነዚህ ፍሪጅ የምታዩቸው አሁን ከ38000 እስከ 46000 ያሉ ፍሪጆች ናቸው አሁን የምከፍታቸው ማለት ነው። እዚህ ጥቁሩ ጀምሮ ወደ ታች መጀመሪያ ስከፍታቸው የነበረው እነዚህ ረጃጅሞች ደግሞ ከ44000 እስከ 48000 ነው ዋጋቸው። እነዚህ ረጅሞች ማለት ነው 48000 ያው በሊትር ነው እንትን የሚሉትና ትንሽ እምላችሁ 42000 43000 የሚባሉት ከ300 ሊትር የሚይዙት ናቸው ማለት ነው። ፍሪጅ ግን በጣም ተወዷልኝ። በጣም ነው የጨመረው። እርግጥ ቴሌቪዥንም በጣም ጨምሯልኝ። አሁን የገዛነው ቴሌቪዥን ይሄን ይመስላልኝ። ለምነግራችሁ ነገር ማለት ነው ደግሞ ቴሌቪዥን ስትገዙ እኛ ቴሌቪዥን እንደዚህ ሆኖ ከስር ያለሁኝ ሲበላሽባችሁ ያው ይሄን አመት ግራንት አለው ምናምን ሊሉ ይችላሉ። ግን ቻንስ ነው፣ ኤሌክትሮኒክስ ነገር ቻንስ ነውና ይቻውን የምታዩት ነገር ቡለኑ ጋር የተለጠፈችውን ነገር ቴሌቪዥናችሁ ቢቃጠል ቢበላሽ የሆነ እምቢ ቢላችሁ አታስልጡት፣ አታስከፍቱት። ከዛው ከገዛችሁበት ወስዳችሁ ራሱ ደባላይ ሙያ አሳይቶ ምናምን እንትን እስከሚለው ድረስ አታስፈቱት። ቢያንስ ከ2 አመት ያላለፈው ቴሌቪዥን ከሆነ ማለት ነው። ለምን እስከ 2 አመት ነው ግራንት የሚሰጡተኝና እኛ አንድ ቴሌቪዥን እኔ ከስር ያለው እንደዚህ በ3 ወሩ ተበላሽቶብን አጋጣሚ የቤት የሚሰራ መጥቶ አስፈትተ ነው በዛ ምክንያት ሳይሰራ ቀርቷል። ማስተሪያ 7000 ተባለ ታውት ማለት ነው። ሳይሰራ ያው ተቀምጧል ዝም ብሎ። ግን ያንን ባላስነካው ኑሮ ግን ነፃ ነበረ። ቻይናዎች መጣው ነበር አጋጣሚ ቻይናዎች በነፃ ነበር የሚሰሩልን የነበርና አታስልጡተኝ። ከ2 አመት በታች ከሆነ አታስነኩት። ከገዛችሁበት ቦታ ሄዳችሁ ነው ማሳየት ያለባችሁ። የሚሰጣችሁን ፋቱራ ምናምን ወረቀት ደግሞ አትጣሉት። እኔ ስሰጥ እቃ እንደዚህ ስሰጣቸው ተናግሬ ምናምን ነው የምሰጣቸው። ጀርባው እንዳያስልጡት ሁሉ ተናግሬ ነው የምሰጣቸውና ውዶች ብዙ ጊዜ ቪዲዮ የማልሰራው ቪዲዮ አልመችኝ እያለ ነውና እንጂ ሰርፕራይዝ እቃ አሁንም እያደረስኩ ነው።
የፈለጋችሁትን ነገር ለቤተሰቦቻችሁ በተለይ ደግሞ ቅርብ ላላችሁት ራሴ ሄጄ ነው የምሰጠው። ግን በሩቅ ቦታ ለሆነ ግን ለቤተሰቦቻቸው እዚሁ መጠው ገዛች ሰጣቸዋለሁ፣ ይወስዳሉ ማለት ነው። ቴሌቪዥኑ ይህን ይመስላል። ማሻአላ ማሻአላ። ላይፍ ስታር ነው የሚባለው። ስማርት ቲቪ ነው። እንዴት ያምራል! የኔን ቴሌቪዥን እና ይህን ሳያስተያዩ ቴሌቪዥን ያስጠላኝ። የኔ 43 ነው ግን በምንም አይገናኝም። ይሄ በጣም ያምራል። በተለይ ከልጅቱ ቤትና እቃዎች ጋር በጣም ይሄዳል ቲቪው። ሌላ ብዙ እቃዎች አሏት ደግሞ ኢንሻአላህ ሳያችኋለሁ። እንግዲህ ለቴሌቪዥን ሙሉ እቃ ብቻ ነው 82 ሺህ ብር የፈጀችው። ቴሌቪዥኑ በትዕዛዝ ነው የመጣው። ምርጥ ቴሌቪዥን ነው ተብሎ ነው የገዛ ነውና ወንድሟም አብሮን ነበረ፣ አብረን የገዛ ነው። አያምርም? እስኪ እዩት። ማሻአላህ። እና የቴሌቪዥኑ ዋጋ 82 ሺህ ብር ያልኳችሁ ብዙ ነገር እንትን ዲሽ አለ፣ ሪሲቨር አለ። ሪሲቨርን በአንደኛው ቆንጆ የሚባለውን ያደረግነው። ልጅቱ በቃ ኳሊቲ የሆነ ነገር ጽድት ያለ ነገር ነው የምትፈልገው። ማሻአላ። እና ሁሉም ነገር ጽድት ያለ ቲቪውም አለ የሚባለው ቲቪ ነው ያደረግነው እና ለዛ ነው ብሩ ውድ የሆነ በጣም። በዛ ላይ ቴሌቪዥን አሁን ሮመዳን ላይ እና ፋሲካም ደግሞ አሁን ስለሆነ እንደዚህ በበዓል ወቅት ኤሌክትሮኒክስ ነገሮች በጣም ይጨምራሉ። እኛም ከሮመዳን በኋላ ግዙት ብለውን ነበር ከበዓል በኋላ ግን ያው ከተገዛ ላይ ቀር ለኢድ ፋፈሽ ብለው እንዲውሉ ብላ ነው እህቴና ለዛ ነው በኋላ ሊቀንስ ይችላል ሳይሆን ይቀንሳል ብሏል ልጁ ራሱ ነግሮናልኝ። ይቀንሳል። የጨመረም አሁን ሮመዳን ላይ ነው። ያው ሮመዳን ላይ ብዙ እቃዎች ይጨምራሉ። ለምን እንደሆነ አላህ አለም አይገባኝም። ብዙ እቃ ይጨምራል ሮመዳን ላይ እና ለዛ ነው። ቴሌቪዥኑ ይህን ይመስላል እና 32 ኢንች አሁን ለምሳሌ 32 ኢንች መግዛት የምትፈልጉ 15 ሺህ ብር ነው መጨረሻ ዋጋ ያሉን። 15 ሺህ ብር ነው ቆንጆ የሚባለው። 14 ሺህ የሚባልም አለ። 43 ኢንች ቲቪ ደግሞ 27 ሺህ እስከ 31 ሺህ ነው ያሉን። ከ27 ሺህ እስከ 31 ሺህ ነው ያሉን። ይሄ 43 ማይድል 32። እስቲ ገምቱ ስንት ኢንች ነው? ገምቱ እስኪ 55 ነው 50 ነው ወይስ 65 ነው? እስኪ ገምቱ። ኮሜንት ላይ አስቀምጡልኝ። እኔ አልነግራችሁም ስንት ኢንች እንደሆነ አልነግራችሁም። አይታችሁ ገምቱ። ስልኬን ለመቅረጽ አልመቼ ብሎ አርቄ ነው የቀረጽኩትና እዚህ ላይ ቴሌቪዥኑ ትልቅ ነው። አየነው እንትናል ቼክ አደረግነው ምናምን እዛ መልሰው እንደነበረው አድርገው እያስገቡልኝ ነው ማለት ነው። አሁን አስገብተን ጨርሰናል። እንግዲህ የሚላከው የት መሰላችሁ? ወደ ጎንደር እብናት። ጎንደሮች አልተቻሉም። ማሻአላህ ማሻአላህ። ወደ ጎንደር እብናት ነው የምልከው። በነገራችን ላይ አሉኝ ብዙ እቃዎች ከተመቸኝ እንደዚህ ይቀርጽላችሁና ያለበትን ዋጋ የገዛሽበትን ዋጋ ንገርኝ የምትሉ ከሆነ ኮሜንት ጋር አስቀምጡልኝና ዋጋ እነግራችኋለሁ። ግን በየጊዜው ያው ያለበትን ወይ ይጨምራል ወይ ይቀንሳል ያው ለማወቅ ነው እንጂ በየጊዜው የምታገኙት ዋጋ በጣም ይለያያል። አሁን ይሄ ቴሌቪዥን የተገዛ ትናንት ነው፣ ግን አሁን ዛሬ ብትሄዱ ወይ ሊቀንስ ወይ ሊጨምር ወይም ደግሞ በዛውም ሊሆንም ይችላል እንጂ ብዙ የሆነ ወደው ነው እንትን የሚቀያየር ለውጡ ማለት ነውና ለዛ ነው ብዙ ጊዜ ዋጋ የማልነግራችሁ። ግን የገዛሽበትን ንገር የምትሉ ከሆነ እነግራችኋለሁ ማለት ነው ኢንሻአላ። አሁን እንደዚህ አሻሸግ ነው ምን ያህላል። ወይኔ ቤቷ ጋር ደግሞ እንዴት እንደሚያምር የቲቪ ስታንዱ ደግሞ ዘመናዊ ነው ኢንሻአላ። ቆይ አሳያችኋለሁ። ዘመናዊ ቲቪ ስታንድ ነው የተሰራው ማለት ነው። ግድግዳ ጋር ያለው እንዲህ መስመር ነገር ያለው በጣም ነው የሚያምር። አሳያችኋለሁ ኢንሻአላ። እየታሸገልን ነው ማለት ነው።
ይሄ ደግሞ ሪሲቨሩና ገመዱ የዲሽ ገመዱ ማለት ነው። ይቺ ደግሞ ከዲሹ ጋር የምትሆነው ስሟ ብዙ ጊዜ አትያዘኝም። እሷ ናት። ቼክ አድርግና ተቀብለዋል ወይ አለነ መቀበል ቤተሰብ እኮ ነው ተደረሰበት ችግር የለውም። ካሽ ተቀበልከው እቃውን ማሻአላ ሀገጁ ላይ ቀር ይሄንን ነው ማለት መቆየት አልቆይም ግን ተው ልውጣና በዚህ በመናሪያ ነው